ሰላም ሰላም የኔ ዩቲዩብ ተከታዮች እንደምን አላችሁ? ዛሬ ደግሞ ቀጣዩን ክፍል ይዤላችሁ መጥቻለሁ። ዛሬ የምናየው እንግዲህ ላይት ፖይንት እንዴት እናስቀምጣለን የሚለውን ይሆናል። እንግዲህ ላይት ፖይንት ለማስቀመጥ የሚያስፈልጉ ክራይቴሪያዎች አሉ ወይም ደግሞ ካልኩሌሽኖች አሉ። እነሱን የሆነ ራፍሊ ለማሳየት እሞክራለሁ ማለት ነው። እንግዲህ አንድ ላይት አንድ ሩም ውስጥ የሆነ ሩም ውስጥ ላይት ለማስቀመጥ የተለያየ ካልኩሌሽን ሜተድ እንጠቀማለን። አንደኛው የሚሆነው እኛ የምንሰራበት የሚሆነው በሉመን ሜተድ ይሆናል ማለት ነው። እንደምትመለከቱት በሉመን ሜተድ ካልኩሌት እናደርጋለን ማለት ነው። በሉመን ሜተድ ካልኩሌት ለማድረግ ምንድነው የሚያስፈልጉን? ሩም ዳይሜንሽን ያስፈልገናል። ሩም ዳይሜንሽን አስፈላጊ ነው። ሌንግዝ፣ ዊድዝ እና ሄይት ማለት ነው። እነዚህ ለምንድነው የሚያስፈልጉን? ቀጣይ እናያቸዋለን። ግን በብዛት የሚያስፈልገን ሌንግዝ እና ዊድዙን የምንጠቀመው ኤሪያውን ካልኩሌት አድርገን ለማግኘት ነው ማለት ነው። ሁለተኛ ሶስተኛ እንትን ላይ ደግሞ የምናገኘው ወርክ ፕሌን ሄት የሁለተኛው ወርክ ፕሌን ሄታችን የምንሰራበት ቴብል ከላይታችን ምን ያክል ርቀት አለው የሚለውን የምናይበት ይሆናል ማለት ነው። ሶስተኛው የሚሆነው ደግሞ ዲዛይር ኢሉሚናንስ በኢ የምንወክለው ኢሉሚናንስ ምን ያክል ብራይትነስ ያስፈልጋል ለዛ ሩም የሚለውን ነው ማለት ነው። ይሄ እንደ ስታንዳርድ ሆኖ የተለያየ ስታንዳርድ ይኖራል። አሁን ለጊዜው እኛ የምንጠቀምባቸው አሁን ለምሳሌ እንደ ስታንዳርድ የምንይዛቸው ለኮሪደር ከሆነ ከ50 እስከ 100 ለክስ ያስፈልገናል ማለት ነው። ለጀነራል ኦፊስ እና ክላስሩም ከሆነ ደግሞ ከ300 እስከ 500 ለክስ እንጠቀማለን ማለት ነው። ለድሮይንግ ደግሞ በጣም ብራይት መሆን ስላለበት እስከ ከ750 እስከ 1000 ለክስ እንትንላለን እና ያስፈልገናል። ለሪቴሪሊያ ወይም ደግሞ ለኦፊስ ከሆነ ደግሞ ኦፊስም ለምን አይነት ነገር ነው የሚጠቀሙበት የሚለውን ዲቴይል ብናቅ ላይት ዲዛይን ለማድረግ አያስቸግረንም ማለት ነው። ከ500 እስከ 1000 ለክስ እንጠቀማለን። ለኢንዱስትሪያል ወርክሾፕ ደግሞ ከ200 እስከ 500 ለክስ እንጠቀማለን ማለት ነው። ሌላው አራተኛ ላይ የሚያስፈልገን ዳታ ምንድነው? የላምፑ ሉሚናሪ ዳታ ያስፈልገናል። ምን ያክል ሉመን ነው የምንጠቀመው ላምፕ ምን ያክል ሉመን ነው የሚለውን ነገር እንትን እንላለን ማለት ነው። ለምሳሌ እዚህ ጋር አሁን እኛ ለምሳሌ ያክል የ10 ዋት ኤልኢዲ በልብ ወይም ደግሞ ላምፕ ከ800 እስከ 1000 ሉመን ይሆናል ማለት ነው። እሱን ይሄን ዳታ የምናገኘው ላይቱን ስንገዛ የማኒፋክቸረሩ እንትን ሪከመንድ የሚያደርገን ፕሮቫይድ ያደረገው እንትን ስለሚኖር ይሄ እንትን ሉመኑን ከዛ መውሰድ እንችላለን ማለት ነው። ከዛ አምስተኛ ላይ ኮኤፊሺየንት ዩቲላይዜሽን ነው። ይሄ ደግሞ ሩም ኢንዴክስ ኮኤፊሺየንት ዩቲላይዜሽን ካልኩሌት ለማድረግ ሩም ኢንዴክሱን ማግኘት አለብን። ከዛ ደግሞ የሪፍላክታንስ ኦፍ ዋል እና ሲሊንግን ማየት አለብን። ምን አይነት ነው ምን አይነት ቀለም ነው የተቀባው የሚለውም ማለት ነው። ወላችን ሲሊንጋችን ምን አይነት ቀለም ነው የተቀባው ምን ያክል ሪፍሌክት ያደርጋል የሚለውን ማየት ይኖርብናል ማለት ነው። ኮኤፊሺየንት ዩቲላይዜሽንን ለማግኘት ማለት ነው። በመጨረሻ ደረጃ ላይ የምናገኘው ሜንቴናንስ ፋክተር ነው። ይሄ ደግሞ ሉዝ ፋክተር እንለዋለን ማለት ነው። ወይም ላይት ሉዝ ፋክተር እንለዋለን። ላይታችን ምን ያክል ሉዝ ያደርጋል ወይም በደርቲም ይሆናል በሆነ ነገር ብቻ በሆነ ሜንቴናንስ ክፍተት ምን ያክል ሉዝ ያደርጋል የሚለው ነው። ይሄ አብዛኛው ከስንት እስከ ስንት ነው? ከ0.6 እስከ 0.9 ይሆናል ማለት ነው። እኛ ግን ፎር ጀነራል 0.8ን እንጠቀማለን ማለት ነው። 0.8 አብዛኛው ክሊን ለሆኑ ኤሪያዎች እንደ አዲስ ለሚሰሩ 0.8ን አድርገን እንወስዳለን ማለት ነው። ወደ ፎርሙላችን ስንሄድ
ዲዛይናችን ጋር ከተሰጠን አርኪቴክቸራል ዲዛይን ጋር እንትን ብለን ወደ ፎርሙላችን እንሄዳለን ማለት ነው። ነምበር ኦፍ ላምፕን ለማግኘት ወይም ደግሞ ነምበር ኦፍ ሉሚናሪስ ለማግኘት በአንድ ሩም ውስጥ ምን ያክል ላምፕ ያስፈልገናል የሚለውን ለማግኘት ምን አይነት ካልኩሌሽን እንጠቀማለን? ኢ አቬሬጅ ሲባዛ በሩም ኤሪያ፣ ኢ አቬሬጅ ወይም ደግሞ ኢሉሚናንስ ሲባዛ በሩም ኤሪያ ሲካፈል ሉሚናሪ ወይም ደግሞ ሉመን ሲባዛ ኮኤፊሽንት ፋክተር ሲባዛ ሜንቴናንስ ፋክተር እንላለን ማለት ነው። ይሄ በአጠቃላይ ግልጽ ለማድረግ እንድገመው። ነምበር ኦፍ ሉሚናሪስን ለማግኘት ነምበር ኦፍ ላምፕን ለማግኘት ኢሉሚናንት ወይም ደግሞ እንትን ነምበር ኦፍ ለክሳችን ምን ያክል ያ ሩም ምን ያክል ብራይት ይሆናል የሚለው ሲባዛ ሩም ኤሪያ የሩማችን የተሰጠን ሩም ኤሪያ ሲካፈል ሉመን ሲባዛ ኮኤፊሽንት ፋክተር ሲባዛ ሜንቴናንስ ፋክተር ኮኤፊሽንት ዩቲላይዜሽን ሲባዛ ሜንቴናንስ ፋክተር ማለት ነው። ይሄን ፎርሙላ ተጠቅመን ምን ያክል ላይት እናስቀምጣለን ወይም ደግሞ ዲዛይን እናደርጋለን የሚለውን ማየት እንችላለን ማለት ነው። እኛውን የተጠቀምነውንና እንትናችን እናያለን። እስኪ ወደ ድሮይንጋችን ስንሄድ እዚህ ጋር ኦፊስ ነው እንትናችን የተሰጠን ዲዛይን ኦፊስ ነው። እንግዲህ ለኦፊስ ደግሞ ምን ያክል ለክስ ነው ብለን የምንጠቀመው ብለን አስበናል። ከ300 እስከ 500 የሚል ለክስ ነው። ከዛ 30 ሜትር ስኩዌር ነው ብለናል ማለት ነው። ሜትራችን 30 ሜትር ስኩዌር ነው የተሰጠን ዲዛይናችን የተሰጠን 30 ሜትር ስኩዌር የሆነ ኦፊስ ነው ማለት ነው። ስለዚህ ይሄንን መረጃ ይዘን ይሄን ኢንፎርሜሽን ይዘን ወደ ካልኩሌሽናችን ሄደን ዲዛይን እናደርጋለን ማለት ነው። ስለዚህ ነምበር ኦፍ ለክሳችንን ስንት እናደርጋለን ማለት ነው? ከ300 እስከ 500 ስለሆነ የኦፊስ ነምበር ኦፍ ለክስ፣ ስለዚህ 300 ወሰድን ማለት ነው። ሩም ኤሪያ 30 ሜትር ስኩዌር ነው የተሰጠን 30 ሜትር ስኩዌር ሲካፈል የምንጠቀመው ላምፓችን 400 ሉሜን ነው ብለን ያዝን። ከዛ ኮኤፊሽንት ፋክተር በካልኩሌሽን ያገኘ ነው 0.65 0.7 ብለን ከቴብል ላይ ነው የምናነበው 0.7 ወሰድን። ከዛ ዩቲሊቲ ሜንቴናንስ ፋክተር ደግሞ 0.8 ወስደን ነምበር ኦፍ ላምፕ እኩል ይሆናል 9 ሲካፈል ለ2240። እናንተ ካልኩሌሽኑን በስክሪፕቶ መስራት ትችላላችሁ። ነምበር ኦፍ ላምፕ ስለዚህ ስንት መጣ ማለት ነው? 4 ላምፕ ያስፈልገናል ማለት ነው ለዚህ ዲዛይን ማለት ነው።